መንግስት ቴዲ አፍሮን በመሸለም የጋራ ጠላቶቻቸውን ማሳፈር አለበት። የእናንተን አገዛ ሲፈልግ የሆነ ሰው ለኔ ያሽቀብጣል። አስተውላችሁ ከሆነ እኔ ነው የሚወዱት። ከዛ እናንተስ ይጃይ መከታ ይጃይ ወንድም በደንብ ስሟት ማለት ነው። ጃኒ ልክ ናት። እግዚአብሔር በደንብ ስሟት። ማርያምን አውርዱኝ። እኔ አላቃችሁም ሴትዮ ግን በኔ ስም አንበሳ ስታወርድ አየሁ ዝም እንድትል ስለኔ ጋዴም ሽት አሉ እንዴ! በዚህ ልክ ነው የሚበዘበዙት። ከዛ ማውራት አቆመች። እግዚአብሔርን ማውራት አቆመች። ሄለን የምትባለው ሴትዮ ናት እንደዛ ያደረገችው። የአዲስ አበባ ልጅ የሚያደርገው ስራ ነው። እንደዚህ አይነት የኋላ ቀር አስተሳሰብ ግን መቼ ነው የሚቀረው? እግዚአብሔርን አንድ ብርና ማርታ ጎይቶም ቤት እያረጉ ነውን? ተደጋጋሚ ቪዲዮዎች አንድ ላይ እየለቀቁ ነው። ምን ሱስ ናቱ ጆን ዳንኤል ማለት እግዚአብሔር ይወልህ እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን አስነሳ። ያን ምንድነው የሚያደርገው? አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደ በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መጥተናል። ሌሎችም አዝናኝና ወቅታዊ የሆኑ ቪዲዮዎች በዚህ ቪዲዮ ላይ ተካተውላችኋል። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ጀምሩት። ላይክ ማድረጋችሁ ቁጥር ቪዲዮአችንን ለተጨማሪ ሰዎች እንዲያደርስልን ይረዳናል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ ነው። መንግስት ቴዲ አፍሮን በመሸለም የጋራ ጠላቶቻቸውን ማሳፈር አለበት። ሰላም ደጉሎ ነኝ። በዚህ ሐሳብ የምትስማሙ ሁላችሁም ቪዲዮን ደጋግማችሁ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በመጀመሪያ ደረጃ ቴዲ አፍሮ በሙዚቃው ኦፊሻሊ ብልጽግና ወይም ደግሞ ገዢ መንግስት ብሎ አንድም ቦታ አልተናገረም። መንግስትም ኦፊሻሊ ቴዲ አፍሮ ካወጣቸው ሙዚቃዎች ይሄ ለኔ ነው የተነገረኝ ብሎ ያወጣው መግለጫም የተናገረበትም አጋጣሚ የለም። ነገር ግን ይህ ሳይኖር በሁለቱም በኩል በቴዲ አፍሮ ጎንም የተሰለፉ አስመስሎ በሚሊዮን የሚቆጠሩ የቴዲ አፍሮ አድናቂዎችን ከመንግስት ጋር ለማቃቀር ከመንግስት ጎን የተሰለፉ አስመስለው መንግስት ለዚህ ዓላማ ያልቀጠራቸው ያልወከላቸው ነገር ግን የመንግስት ወኪል ነን ብሎ ቴዲ አፍሮን ለማሸማቀቅ የሚሞክሩ በተለይም እነ ፈዲላ ባየና ካሳ የተባሉ ግለሰቦች እያደረጉ ያሉ ነገሮችን መንግስት በዝምታ በማለፍ በተለይም ደግሞ ሐሳብን በነጻነት የመግለጽ መብትን እንደሚያከብርና ከዚህ ጋር በተያያዘ መንግስት በጀት መድቦ ተቃዋሚ ፓርቲ አደራጅቶ ተቃወሙኝ ተቹኝ እያለ ባለበት ሁኔታ በሁለቱም ጎን የተሰለፉ ጽንፈኛና ወዳደር ግለሰቦችን ሳያዳምጥ ይልቅ ቴዲ ለሰራው ስራ በዓለም መድረክ ኢትዮጵያን በማስጠራቱና የተለያዩ የዓለም ክብረ ወሰኖችን በማሻሻሉ ተገቢውን ዕውቅናና ሽልማት ሊሰጠው ይገባል ብዬ አምናለሁ። ይህንንም በማድረግ በቴዲ አፍሮ ጎን የተሰለፉ ጽንፈኞችንም በመንግስት በኩል የተሰለፉ ወዳደሮችንም ማሳፈር አለበት ብዬ አምናለሁ። አመሰግናለሁ። መንግስት ዳጉላው ለየት ያለ ሐሳብን ነው የሚያነሳው። ምን ታስባላችሁ በዚህ ሐሳብ ዙሪያ ጋይስ? ምን ሐሳብ አላችሁ? ለማንኛውም ስለ ፍልፍሉ እናወራ። What do you feel about that section? Oh, it's very sad by the way. It's very sad. በጣም it's very sad. Which part? ፍልፍሉ ማለት ኦልሞስት ወደ 20 ዓመት አካባቢ ከ20 ዓመትም በላይ አካባቢ ማለት ነው ኢንተርቴይንመንት ቢዝነስ ውስጥ ስፔሻሊ ደግሞ ኮሜዲ ላይ የነበረ ሰው ገባ። አሁን ኢትዮጵያ ውስጥ ማለት ነው የትም ቦታ ሄደ ፍልፍሉ ካልክ ማለት ነው አይ ቲንክ ትልልቅ ከምንላቸው አርቲስቶች እኩል ይታወቃል። ትልልቅ ታወቃል ማለት እኔ ቴሌቪዥን የሚያይ ሰው ያውቃል። ትልልቅ ከምንላቸው ላይክ እነ ጎሳዬ እነ ቴዲ ምናምን እኩል በደንብ ፌም ያለው ሰው ነው። በደንብ መንገድ ላይ ሲሄድ ፌሙን ታያዋለህ ምናምን ነገር የሆነ እንዴት ልበል ፋይናንሻል አስፔክት ላይ ያለውን ነገር አላውቅም እኔ ፐርሰናሊ ማለት ነው። ጥሩ ይሁን መጥፎ ይሁን ምናምን ነገር ግን ይሄ ስታር ኢፌክቱ ወይ ደግሞ የሚሰራው ነገር ኮሜዲ ስለሆነ ማለት ነው ኦር ደግሞ ከህብረተሰቡ ጋር ስለሆነ it doesn't give you the right to do this ገባ። የታመመ ሰው ነው። ልጆቹ ያዩታል፣ ቤተሰቡ ያያዋል። ፕሮግራም አልጠፋም ይባል ፕሮግራም ትልቅ ስታር ለሆነ ሰው
this is በጣም disrespectful እውነተኛ ነገር ነው የምነግርህ እኔ በጣም I feel about this is our feeling by the way this is በጣም disrespectful it's disrespectful for the እንትን ለቤተሰቡና ለአርቱን ለሚከታተሉ የሱን አርት ለሚከታተሉ እሱን ወደ ላይ ለሚመለከቱ ሰዎች ሌላውን ተውትና ማለት ነው you didn't have to post ታሞ ያለበትን ፒክቸር በቃ ሌላውን ተውት እኔ ይሄ እንትኑ ምናምን ነገር ተውትና you don't have to post የታመመበትን ፒክቸር why እኛ ለምንድን ነው እሱን የምናየው ለምን እናያለን ምናልባት ሰው እንዲረዳው አይደለ ሰው እንግዲህ ታውቃላችሁ ላይ በጣም እርዳታ ነገር ምናምን መሩታልና ይሄ የመርዳት እንትኑም አሁን ላይ እየቀነሰ ነው ያለው ታውቃላችሁና ምናልባት ሰው እንዲራራም እኮ ራርቶ እንዲረዳውም ያንን ማድረግ አስፈላጊ ሊሆን ይችላል በጣም ብዙ ትክክል የሆኑ ፖይንቶች አሉት ሰይፈ ግን ቁም ነገር ሲያወራ ይቻላል አቅም ሰይፈ ግን ያው አሪፍ ፖይንቶች ነው እያነሳ ያለው ምናልባት የሚመስለኝ ለዚህ የአባይ ቲቪን ፕሮግራም አላየሁትም ምናልባት ለምንድን ነው እንትን ታሞ ፔሌ ያለ በሁለት በአራት በአምስት ሳምንቱ ማለት ነው አይ ቲንክ 2 ሳምንት ወይ 3 ሳምንት ነው የሆነ መሰለኝ እና በዛ ሳምንት ውስጥ ያለውን ፕሮሰስ የምናየው ለምንድን ነው ታሟል አይደል አትሊስት ሪከቨር እስኪያደርግ በስነ ስርዓት ማውራት እስኪችል ድረስ እጅና እግሩ ቢያንስ እናንተን እንኳን ተነስቶ ሰላም ማለት እስኪችል ድረስ ብትጠብቁት ምን አለበት ምን አይነት ፕሮግራም ይሰራው ጋይስ አላየሁትም እኔ this is not right this is not ልትረዱት ከፈለጋችሁ ጣቢያችሁ ውስጥ ያለው ደና ፕሮግራም የነሱ ፕሮግራም he gave you a lot ለኢትዮጵያ ህዝብም ለእናንተም ማለት ነው ልትረዱት ከፈለጋችሁ ከካሜራ ውጪ ልትረዱት ትችሉ ነበር this is not right አንድ ሰው ገንዘብ ስለሌለው or ደግሞ like የሆነ ነገር እንወስድልሃለን ምናምን ነገር ስላላችሁት እንደዚህ መደረግ የለበትም he is a hero an actual hero ከ20 ዓመት በላይ እዚህ አንድ የማይከፍል እንትን ውስጥ የቆየ ሰው ማንን ታውቃላችሁ ፍልፍሉ ብቻ ነው ያለው እኮ ከበበው ግን አሁን አዶናይ ጋር ምናምን ሲያወራ እንደሰማ ነው ፍልፍሉም ይፈልገዋል ይሄን ነገር ያውቀዋል እሱም የሱ መልክ እንደዚህ ካልታየ ምን ካላለ ሰው አይረዳም እውነቱን ለመናገርና ዋናው ነገር ፍልፍሉ ድሮ መመለሱና ቤተሰቡም እሱም ይረዱበትና ቢያንስ ደግሞ ከዳንም በኋላ ደግሞ አትሊስት አዶናይ እንዳለው ቅድም የሚያርፍበትን ነገር እና የሆነ ቤተሰቡንም እሱንም ማሳረፍ የሚቻል አይነት ገንዘብ ቢሰበሰብለትና በዛ አይነት መልኩ አዶናይም ቻሌንጅ አስጀምርላለሁ ብሎታል ቢሆን ጥሩ ነው ብዬ አስባለሁ እንጂ ያው ያላቸው ነገሮች ተክላላ በጣም ሌጀንድ ነው ፍልፍሉ በጣም ነው የምንወደው ልክ ነው ሌፍት ምናምን ሌፍት ኤቭሪባዲ ሌፍት እነዛ አራት ሰዎች ናቸው ያሉት እነሱንም ብታገኙአቸው እንደዚህ መጮት የለባችሁም እዛ ሰው የአዲስ አበባ ልጅ የሚያደርገው ስራ ነው እንደዚህ አይነት የዋላ ቀር አስተሳሰብ ግን መቼ ነው የሚቀረው እግዚአብሔርን እሺ ሁላችንም ወደነዋል የቴዲ አፍሮን አልበም ምናምን ግን ይሄ ልክ ነው ብላችሁ የምታስቡ ሰዎች ካላችሁ በጣም ሳስታችኋል ምንድነው ነው እሺ ምን በፈጣሪ ፋራ ፕሮማክስ ይሏል እውነት ነው ከዚህ በላይ ይሄ ፋራም አይደለም ይሄ ሞኝነት እንጂ ከዛ በላይ ምን በሽታ ነው ግን እንዴት አይነት ስሜት አይነት ነው ጋሉድ ከማይጂ ጋር ደስ ይላል በጣም አይቼው የወደድኩት ቪዲዮ ነውና ግን ሱስ ናቱ የምር መቼም በቃ እንጃ ይሄን ያህል ክብር ያለው ሰው ይሄን ያህል የሚወደድልህ ሰው በሱስ ምክንያት እንደዚህ ራሱን ጥሎ ማየት በጣም ነው የሚያበሳጨው እግዚአብሔር በጣም ማለት ነው I swear guys ሲድሮ አፕ ነው ያወረደልኝ by the way አዶናይ ራሱ ነው ሲድሮ አፕ ኮነማ ትላ ሲድሮ ላይሆን አወረደ ኦ ጋድ ደስ ሲል ሲድሮዬ እናመሰግናለን በእውነቱ ሲድሮዬ ደስ ይላል በጣም እናመሰግናለን አይገባም ነበርኩ እውነት ግን በጣም ነው የምናመሰግነው እንዴ ያዶናይ ነው አይደል ሲድሮ አለበት ኦኬ ሌሎች ሰዎችም አሉ የእናንተን አገዛ ሲፈልግ የሆነ ሰው ለኔ ያሽቀብጣል አስተውላችሁ ከሆነ እኔ ነው የሚወዱት እኔ አውቃለሁ ኦብቪስሊ ጆኒ ኩዊን ይልኛል አላለሁ ይደነግጣለሁ
ኦኬ የቤተሰቦችን አቴንሽን ፈልገው ነው አይሱ ሁሉ አውቃለሁ ግን በቃ ይጠቀሙ ምናምን ብይላሽላለሁ የሆነ ታይም ላይ ገባችኋ ከዛ እናንተስ የጃዬ መከታ የጃዬ ወንድም የጃዬ እህት ጃዬ ስትወዳ ልባችሁን ያውቃሉ ኦብቪስሊ ገባችኋ እግዚአብሔርን አስተውላችሁ ታውቃላችሁ ከዛ የኔ ፋሚሊዎች በቃ እንትናቸው በቃ ሞኝነት ሳይሆን በቃ ልባቸው ንጹህ ነው ገባችኋ የጃዬ መከታ የጃዬ ወንድም ኩይን አላት እኮ ሲወዳት ፕሊስ እንዳርቃት ፕሊስ አብራት ምናምን ትላላችሁ ገባችሁ አሁን ሰው ራሱ ያውቃችኋልና እኔ ስለምትወዱኝ ያ ሰው ከኔ ጋር የሆነ ነገር ሲሆን በቃ እናንተ ደስ ስለሚላችሁ ስለሚያውቁ ለዛ ነው እንደዚህ አይነት ሙድም አይቻቃለሁኝና አንዳንዴ ቢስማርት ሆኑ ለሁሉም አይመለስም ባለፈው አወራችኋለሁ ያልኳችሁ ይሄንን ነበርና አይ ቲንክ በትንሹ ተረድታችሁኛል ብዬ አስባለሁ አቴንሽን አትስጡ ለዛው ኢቭን እንኳን የሆነ ጊዜ ምን ሪከርድ አየው መሰላችሁ እኔን ተሳደባለች ሴትዮዋ በጣም እየተሳደበች እየተራገጠች ነው ምናምን ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ናቸው እኔ ሲሰደብባቸው ምናምን ደስ አይላቸውም ማለት ነው የእናንተን አገዛ ሲፈልግ የሆነ ሰው በደንብ ስሟት ማለት ነው ጃኒ ልክ ናት እግዚአብሔር በደንብ ስሟት በእውነት ይሄኔ እኛ ብንናገር ይሄን ነገር እኛ ብንናገር ሌላ ነገር ነው የሚባለውና እኔ ብየዋለሁ ከዚህም በፊት በማንኝ ስማ ብየዋለሁ ግን ያው ጃኒ ራሷ ስትነግራችሁ ይሻላል አዳምጣት በጣም ትክክል አትስጡ ለዛው ኢቭን እንኳን የሆነ ጊዜ ምን ሪከርድ አየው መሰላችሁ እኔን ተሳደባለች ሴትዮዋ በጣም እየተሳደበች እየተራገጠች ነው ምናምን ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ናቸው እኔ ሲሰደብባቸው ምናምን ደስ አይላቸውም ማለት ነው ከዛ ፕሊስ ስታፕ ምናምን ይላሉ የኔ ፋሚሊዎች በቃ ከስር ኮሜንት ላይ ምናምን በቃ ስታፕ ምናምን እያሉ ይጽፋሉ ከስር እንደ አንበሳ ካወረችልኝ አረ ቆይ እዚህ ጋር ያለው ነገር ምንድነው ጋይስ አራትቸው እንኪ ብለራትቸው ታላነሳው እንቀጥላው እምላለሁ አላለችም ከዛ ማርያምን አወረዱኝ እኔ አለቃችን ሴትዮ ግን በኔ ስም አንበሳ ስታወርድ አየሁ ዝም እንድትል ስለኔ ጋዴም ሽት አልኩ እንዴ በዚህ ልክ ነው የሚበዘበዙት እንዴ ዳስሚስ ቢዝነስ ነው ማለት ነው ይሄ ነገር ገባችኋ ከዛ ማውራት አቆመች እግዚአብሔርን ማውራት አቆመች ይሄን ነገር ብለው ነበር ባለፈው ማለት ነው እግዚአብሔርን ነግረው ነበር አንዳንድ ፍሬንዶች ቪዲዮን ግን አላኩልኝምና ሄለን የምትባለው ሴትዮ ናት እንደዛ ያረጋችው ልክ ጊፍት ሲወርድላት ጃኒን ስትሳደብ ነበር መሳደብ ምናምን ጭራሽ አቆመች ምናምን ሲሉኝ በጣም ይገርመኝ ማለት ነው በጣም ከዛ ደነገጥኩኝ ይሄንንም እንኳን ያወቁ በቃ ቢዝነስ እንደሆነም ያወቁ እንኳን በቃ አይገባቸውም ምናምን ብያስብኩ ገባችሁ በዚህ ልክ አያችሁ ካንበሳ ያልፍም ይሄ ነገር እያልኳችሁ ነው ህሊናቸውን ግን ለገንዘብ ይሸጡ ሰዎች በቃ ጨቅ እየሆኑ ነው ጨቅ ናቸው በጣም ቲክቶክ ላይ ምናምን ሲያስተሉ ትላልቅ ሰዎች ያረሉ ግን በስማምቡል ቹን ዳንኤል ማለት እግዚአብሔር ይወልህ እባብን የልቡን አይቶ እግሩን ነሳው አንተን ለመቅበር እግዚአብሔር አዶናይን አስነሳ ያንተን ሸለመጥማጥነት አይቶ ማንን አስነሳ እማትደርስበት አዶናይ መጣ ምን አርጎ ነው ደሞ ምን አረገ ጁንዳኒ በእድሜ ኩላችሁ ድባቅ ነው መጣ ድባቅ ምክንያቱም ካንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንንም ያውቅ ካንተ በታች እንዲያጎበድዱልህ ነበር የምትፈልገው አፈር ገባ አንተን የሚሰማ የለም አባይ ለሰው ባፍቀድ አምሮ በከዳት እንዴት ትንሹ ቴዲ የሱ ቴንኪው ማለት እሺ ምን ይባላል አይጁሲ ምንድነው የሚያደርገው አሁን ለማቀሳሰር የአዲስ አበባ ልጆችን ወይም ደግሞ ኢትዮጵያውያን አጫሉ እንደሚጠሉ አድርጎ ፒክቸር ለማሰራት ሰው ምን ቪዲዮ እየሰራ ያለው በማን ነው እንደምታዩት በቴዲ አፍሮ ነው የሚሰራው አዲስ አበባ ላይ ብዙዎቹ አይሰሩም ለምን ስለሚፈሩ ማለት ይሄ ጅልጥ ከካም ግን ለማቀሳሰር ብሎ የማይወዳትን ሴት አስቀምጦ አይወዳት እግዚአብሔር በሚያውቀው አይወዳት የማይወዳትን ሴት አድርጎ ፔጁ ላይ ብትገቡ ሙሉ አለ ልክ
ልክ እንደሚወድ ትርጉሙን እንደሚያውቀው ምናምን አድርጎ ሲችለጠለት ታየ። እንደዚህ አይነት መርዘኞችን ተጠንቀቁ፣ አይጠቅሟችሁ። ቀን ነው ምን ባጫሉ ሙዚቃ ስለሰራ ነው ሰርቷል አይደል? እንደዛ እሱም ደግሞ ታይሚንግ ጠብቆ መሆኑ ነው እንጂ ምንም ችግር የለውም። አጫሉ እውነቱን ነው፣ ሁላችንም እንወደዋለን። ታይሚንጉ ግን መገጣጠሙ አውቆ ነው ያደረገው። በቃ አንድ ጓደኛዬ ጋይስታው ሰማኝ፣ ዜብራው እዛ ጋ ነው። ሰው ደም ላይ ሆኖ ክፉ ነገር ያስባል። ተገይቶ እንዲህ ተዘርሮ ወደ ዜብራው ደም በደም ሊያስቀጣት እንደዚህ ነው ኩተተነሷል። ጥፍር ቀለም ይዘሻል አልኳት። አስመሪበት አልኳት። የዛሬ 2 ወር ነው ያስባችኋል። የዛሬ 2 ወር ከአዶናይ ጋር እንደዚህ ሲቀልድ ነበር ከምትቀጣ ብዬ። ከዛ ደግሞ አሁን ስትገጭ እዚህ ከተማ ላይ ምን አምጥተዋል? ቤት የለኝም ይሏል። ቤት የለኝም። ጎዳና ተዳዳሪ ነኝ ካለ ቤት ተከራይተ ነው የምታሳክመው። በቃ ዱባይ የሄደ ነው የሚመስል። ቀይ ሆነ፣ በከላ አማረኝ ይላል፣ ሸኖ ቅቤ ይላል። እየበላ ወይ አግቢው አልኳት። አብረው ትበላለች። በቃ ተገላገይ ነው። ግን እኔ ላስወጣልሽ አልኳት። እሺ አለችኝ። የሆነ ቀን እንደዚህ ተጫወትን ምናልን፣ የሆነ ቦታ ሄደ። እንደዚህ ሲነሳ እኮ በሰባት ሰው ነው የሚነሳው። የሆነች መጠጥ አልቀመሰም። ከዛ የሆነች ሴት ጋር አልገባም። በቃ ሴቷ ምን እንዳለችው ታውቃለህ? 30 የሆነው በምክንያት ነው አለች። ፈጠኑ ከየት ነው የሚመጡልህ? ፍልፍሉ እነዚህ ቀልዶች ግን ትጽፋቸዋለህ ነው? ማ አንተ ወይስ ተፈጥሮ ነው? በቃ ዝም ብሎ ይወርድልሃል ከላይ እንደዚህ እንደወረደ ነው። አሁን ራሱ የሆነች ልጅ ከሀገር ቤት መታ ዘመዴ ለመጣች ስላ አዲስ አበባ ላይ የውሸታሞች ውድድር አለ ብሎ አለች። እኔ ፍልፍሉ ከቀልዱ ይልቅ እንደው ፊቱ ነው የሚያስቀኝ። ፊቱ በጣም ያስቃል እኮ። አይታችሁ ትስቃላችሁ። መቀለድ አይጠበቅበትም ፍልፍሉ። ፊቱን አይታችሁት እራሱ በቃ መሳቃችሁ አይቀርም። እውነት ቢሮ የት ነው ብለን ሄድን። እዚህ ነው የምታወዳድሩ ስንላቸው ውሸታችን ነው ያሉ። እና እንዴ ደግሞ ምን ተዋለ። ልጆቼ ምርጫ ላሳያችሁ። አባታችሁ ሊሄድ ነው ብዬ ያስዬ ምንድን ነው የመረጥሽው? አባኛ ጋር ግን አባኛ ጋር ይሁን አንቺ ሂጂ። እኔ ልሂድ አባዬ ቀር ቤቢዬ። አንተ ሲኔ ወርቅና አንቺ እዚህ ሆኜ አባዬ ሂድ። እኔ ልቀርልህ። ሚጥዬ አንቺስ? ሁለታችሁም ሂዱ። ልጆች ለምን ጥርግ አትሉም እያለች ነው። ኧረ ላሽ ምርጫ ላሳ ይሆናል ለሰሚውስ ይሄ ነገር ምንድነው? ምንድነው ጋይስ? በድንገት ታውቂሽ ያው በአጋጣሚ አንድ ብርና ማርታ ጎይቶም ቤት እያረጉ ነውን? ምንን ብትነኪ ነው? እስኪ ሌላም ቪዲዮ አለ። ማርካብ የመሐለቁ ጫፍ ባይሰራ ራቅቶ እንዳይቆሙሉ ከአንድ ስፍራ ቃልሽ እንደዚህ አይነት ቪዲዮዎች ሆነና ቦታው ማርካብ ተደጋጋሚ ቪዲዮዎች አንድ ላይ እየለቀቁ ነው። ምንድነው? ምን ታስባላችሁ? አንድ ላይ ኤዲት እያደረጉ ነው እነዚህ ሰዎች። ምን ታስባላችሁ? እየተጠረጠሩ ነው ያሉት። እንግዲህ አንተን እኮ ሳይ ምን አስታወስኩ መሰለ? መኪና ምናምን ትሰጣለህ። ደስ ነው የሚለኝ ሰው ስታስታወስክና አንዱ የኛ ጓደኛ መኪና ይገዛል። እና ከጓደኞቼ ጋር ልጋብዛችሁ ምናምን አለ። ይዞን ሲሄድ ዝም በሉ አልኳቸው ጓደኞቼ። አይ እንዴት ገዛህ ምናምን ከየት ገዛህ ምናምን ቆንጆ ነው እንዳንለው ዝም በላን። እየበላ ሌላ ወሬ ስናወራ ምን እንዳለ ታውቃለህ? የትኛው እጄ ነው የጠቆረዋል? ምን ማለት ነው? በመስኮት እንዲህ የሚያወጣበት እኔ እኮ አስታወሳችሁ? የመኪናው አስገድዶ አስታወሳችሁ?
እንዴ እኔ እኮ ሲነዳ አውቀዋለሁ። ስማ መንጃ ፈቃድ ሲል አንተ ልጅ አታጣብቅብኝ። እሺ ይወጣው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ